ኤንዞ ማሬስካ በአሰልጣኝነት ከመራቸው ካለፉት 51 የሊግ ጨዋታዎች ሲበዛ ቼልሲን የሚመስለው አጫወት ከአርሰናል ጋር ሲጫወት የታየው ነው እየተባለ ነው። ለምን እንደዚህ እንደተባለ በዚህ ቪዲዮ እናያለን። ፎሎ ያላረጋችሁ ፎሎ በማድረግ ቪዲዮውን ጀምሩ። ኤንዞ ማሬስካን በተጫዋችነት ዘመኑ ላይ በአሰልጣኝነት ዘመኑ እየተከተለ ያለውን የአጫወት ዘይቤ ይከተላል ብሎ የጠበቀ እንደሌለ አንዳንድ የስፖርቱ ዓለም ሰዎች ሲናገሩ ተሰምቷል። ኤንዞ ማሬስካ ይሄ ፖሴሽናል ፉትቦል ላይ ፎከስ ያደረገ አሰልጣኝ ከመሆኑ በፊት በተጫዋችነት ዘመኑ አግሬሲቭ የሆነ ቦክስ ቱ ቦክስ ሚድፊልደር ነበር። ከኳስ ጋር በምቾት ጊዜ ከማሳለፍ ይልቅ ኳስን ከተጋጣሚ ቡድን እግር ስር ነጥቆ ለቡድን ጓደኞቹ መስጠት የሚወድ አይነት ተጫዋች ማለት ነው። ሆኖም ግን ከፔፕ ጋርዲዮላ ጋር ሲገናኝ እሱ እንደሚለው የእግር ኳስ አስተሳሰቡ ተቀየረ። ከዛም በኋላ ይሄን አጫወት ለመከተል ወሰነ። በአንድ የስፖርት ሾው ላይ ሳይቀር አቅራቢው ጄፍ ስቴሊንግ በስህተት በተደጋጋሚ ማሬስካ ስፔናዊ እያለ እየጠራው ሲያወራት ሰምቶ ነበር። ያው ስፔናዊ የመሰለው ስፔኖች የሚታወቁበት አይነት የጨዋታ አቀራረብ ስለሚከተል እንደሆነም ነው የሚገመተው። ሆኖም ቅድም ለምን ቼልሲ መስሎ አመሸ እንደተባለ ስንመለከት ከአርሰናል ጋር በተደረገው ጨዋታ ቼልሲ ሞይሴስ ካይሴዶ በቀይ ካርድ ከወጣበት በኋላ ሙሉ በሙሉ ወደ መከላከል ስራው ነበር የገባው። ቼልሲ ባለፉት ዓመታት አይደንቲቲው የነበረው አጫወት ታዲያ በእንደዚህ አይነት አግሬሲቭ የመከላከል ስትራክቸር ተጋጣሚን ጉድ መስራት እንደሆነ የሚታወቅ ጉዳይ ነው። ለዛም ነው በዘመናችን በጣም አደገኛ የሚከላከል ቡድን በመስራት የሚታወቁት ጆዜ ሞሪኖና አንቶኒዮ ኮንቴ አይነት አሰልጣኝ በቼልሲ ቤት ባለታሪክ ሆነው ያለፉት። የኤንዞ ማሬስካም ቼልሲ ከአርሰናል ጋር በነበረው ጨዋታ በዚያ አጫወት በጣም ስኬታማ ነበር። በጥልቀት ወደ ኋላ ተመልሰው በመከላከል ከአርሰናል ከሚገኙ ኳሶች በአስደናቂ ፋስት ብሬክ የማጥቃት ተግባራቸውን ይፈጽማሉ። ለዚህ የሚረዷቸው ዘንድ ተቀይሮ የገባውን ጋርናቾን ጨምሮ ስቴቮና ፔድሮ ኔቶን በጨዋታው ተጠቅመው ነበር። እንደ ኩኩሬያ አይነት ተከላካይ ደግሞ ሳካን በምን ያህል መጠን ማርክ አድርጎት እንደነበረ በተደጋጋሚ ተመልክተናል። ከሱ ውጭ ደግሞ የጄምስ ማን ኦፍ ዘ ማች መባልና የተለያዩ የአርሰናል ተጫዋቾች በሱ ምክንያት የቢጫ ካርድ ሰለባ መሆናቸው በመሃል ሜዳው ላይ ምን ያህል ብልጫ እንደነበራቸው ማሳያ መሆን ይችላል። ሌላኛው ቼልሲን መሰለ ያስባለው ጉዳይ ደግሞ ያሳየው ጀብደኝነት ነበር። በተመሳሳይ መልኩ ቼልሲ ከማንቸስተር ዩናይትድ ጋር ባደረጉት ጨዋታ በረኛው ሳንቼዝ በቀይ ካርድ ሲወገድ ኤንዞ ማሬስካ ወዲያው ሰግቶ የማጥቃት ሚና ያላቸውን ተጫዋቾች በሙሉ ቀይሮ በማስወጣት መከላከልን መርጦ ነበር። በዚህ ጨዋታ ላይ ግን ከቀዩ በኋላ የተደረገ ምንም አይነት ፓኒክ ሰብ አልነበረም። እንዲሁም እርጋታቸውን ላየ በቀይ ካርድ አንድ ተጫዋች ያጡ ሁሉ አይመስሉም ነበር። እንደምናስታውሰው ደግሞ ቼልሲ በ2012 የቻምፒየንስ ሊግን ዋንጫ ሲያሳካ አንደርዶግ ግን ደግሞ ሲበዛ ጀብደኛ የሆነ ቡድን ነበር። በእነዚህ ሁለት ምክንያቶች ነው የማሬስካው ቼልሲ ትክክለኛው ቼልሲ መሰለ የተባለው። ስለ ቼልሲ ምን አሰባላችሁ?